ሰላም ሰላም የዩቱብ ተከታታዮቼ፣ ዛሬ አንድ ነገር አየሁኝ። ምንድነው እሱ? ቲክቶክ ቀርጻለሁ ብላ አንዲቱ ልጇን በእርግጫ ለምን ህፃኗ ቲክቶክ ውስጥ ቪዲዮ ውስጥ ገባችብኝ ብላ ማለት ነው። እና ውዶችዬ ቲክቶክም ሆነ ዩቱብ ስትሰሩ ህፃናት ካሉ ቅድሚያ እናንተ ቸክ አድርጓቸው መግባትና ለመግባታቸውን በስርዓት ማለት ነው። አትምቷቸው። በቃ ቲክቶክ ውስጥ ገባች ብላችሁ ወይም ዩቱብ ውስጥ ትቀርጹ ገቡ ብላችሁ በእርግጫ በጥፊ አትምቷቸው። ዛሬ የአረብ ልጆች በካሜራ እየታዩ ነው ያሉት። ገባችሁ? የአረብ ልጅ መታችሁ ማለት እስር ቤት እድሜ ልካችሁን በሰበሳችሁ ማለት ነው። በቃ አሁን እኔ ያየኋት በቲክቶክ ልጅቷ ገባችባት በእርግጫ ነው ያለቻት ልጅቷን። የአረብ ልጆች አይመቱም። እንኳን የአረብ ልጆች ዛሬ የኢትዮጵያ ልጆችም አይመቱም። ስለዚህ አረብ ቤት የምትሰሩ ልጆች ጋር የምትሰሩ ልጆች በጣም ጥንቃቄ አድርጉ። ዩቱብ ስትሰሩ፣ ቲክቶክ ስትሰሩ፣ ስትቀርጹ ሲገቡባችሁ በእርግጫ አትምቷቸው። ምክንያቱም መጀመሪያ ከመቅረጻችሁ በፊት ቸክ አድርጉ ልጆችን። ምክንያቱም እንደዛ በእርግጫ ስትመቱ ካሜራ አለ፣ ካሜራ ያያቸዋል። እንዴ በእርግጫ ልጅቷን በእርግጫ እንዳትገባ ቪዲዮ ውስጥ አይደረግም፣ አይደረግም። የአረብ ልጆች በጣም ጥንቃቄ ነው የሚያስፈልጋቸው። ምክንያቱም እነሱ ካሜራ ደቅነው ነው እናንተን የሚያሰሯቸው። ሰዎቹ ካሜራ ደቅነው ነው የት እንደምትራመዱ ያዩዋቸዋል። ስለዚህ ካሜራ አለ ስትባሉ ስሙ። እንዴ አረቦች ቤት ካሜራ አለ። በቃ እናንተ ትልቁ ካሜራ ነው፣ ትንሿ ካሜራም አለች። አሁን ልጇን እንደዛ በእርግጫ ስትመታ አይታታለች ሴትዮዋ። ወዲያው ነው አውቶማቲክ የያዘቻት በካሜራ። ስለዚህ እናንተ ሲነገራችሁ አሰሙም። ቀጥታ እስር ቤት ነው የወሰደቻት ልጅቷን አሰሪዋ። ሲነገራችሁ አሰሙም። ካሜራ አለ፣ በካሜራ ይከታተሉ። እናንተ ቤት አለመኖራቸውን ነው ሰዎቹን የምታዩ። እነሱ ግን ሲነዱ እንኳን ልጆቻቸውን እያዩ ቤታቸውን እያዩ ነው የሚነዱ መኪና። ለምን? ከሞባይላቸው ጋር ኮንታክት ያደርጋሉ፣ ከአይፓዳቸው ጋር ኮንታክት ያደርጋሉ። ይሄው እንግዲህ እድሜ ልክ እስር ቤት ነው የምትበሰብስ ይችልሽ። ልጇን ቲክቶክ እሰራለሁ ብላ በእርግጫ ልጅቷን። ሲነገራችሁ አዳምጡ። ካሜራ አለ፣ ማዳም ቤት የምትሰሩ ካሜራ አለ። ትንንሽ ካሜራ ነው ያለው ስትባሉ አትሰሙ። በእርግጫ የአረብ ልጅ በእርግጫ። አሁን የት ናት? እስር ቤት ናት ልጅቷ። ልትሰራ ነው የመጣችው። እንግዲህ ቲክቶክ ብትሰሩ ዩቱብ ብትሰሩ በስርዓት ቦታውን አይታችሁ ሰዎቹ በማያውቁት ሰዎቹ ፍቃደኛ ካሉም ፍቃደኛ ካልሆኑ እየተሸሸጋችሁ ስሩ። ስለዚህ ውዶች የአረብ ልጅ የምትይዙ ልጆች ጥንቃቄ አርጉ።